በምክንያት ነው ስለዚህ ተሳስቷልም ሲሉ በምክንያት ነው የሚሆነው ማለት ነው ጥሩ ነው ሲሉም በምክንያት ነው ስለዚህ በጣም ጥሩ ነው ብለው ከወንበሮቻቸው ተነስተው የሚያጨበጭቡልኝም አካላት ምክንያታዊ ካልሆኑ አያስፈልጉኝም ነገ ደግሞ ሲነሽጣቸው እነዚህ ሰዎች ድንጋይ ላይ ነሱብኝ ይችላሉ ብዬ ሰጋቸዋለሁ እኔ እንደገና ደግሞ የሚቃወሙኝም አካላት ምንም አይጠቅማቸውም ተቃውሞ ተራጥላቻና ጭንቀት ነው እንጂ የሚፈጥርባቸው ምክንያታዊ ካልሆኑ ማለት ነው ምክንያታዊ ሆኖም ደግሞ ሰዎች ሊቃወሙኝ ነው እንጂ የሚገባው ሊጠሉኝ አይገባም ብዬ አስባለሁ ምክንያቱም የሐሳብ ሞኖፖሊ የለም በቃ ኦኬ የሱ ቪው ይሄ ነው ማለት እኮ ይቻላል ግን ኦኬ የሱ ቪው ነው ይሄ ነው እኔ ግን በዚህ ምክንያት አልቀበልም ነው አንድ ሁለተኛው ቀደም እንዳልኩ ከምክንያታዊነቱ ባሻገር እኔ ራሴን ሰዎች እንዲረዱኝ የምፈልገው እንደዚህ ቅብ ነገሮችን አልፈልግም ማለት አንተ እንድትወደኝ ብዬ ሼፕ ማድረገው ነገር አይኖርኝም እንድትጠላኝም ብዬ ደግሞ ላናድድህ ማደርገው ነገር የለኝም ስለዚህ ሀይላሚካኤል ቅብ ነገሮች አይሆኑለትም አያስመስልም እና ማስመሰል ቢፈለግ ኖሮ በተለያዩ ቃላት አሽሞንምነን የምንሸፍናቸው እውነታዎች ነበሩ ስለዚህ ሀይላሚካኤልን ሲረዱ አንደኛ ምክንያታዊ ለመሆን ይፈልጋል ላልሆን ይችላል ፎር ዳት ማተር ሰው ደግሞ አርጊው ሲያደርገው ፎርሻል እዚህ ጋር ምክንያት የለህም ካለኝ እኔንም ወደ ተሻለ ነገር የሚያመጣኝ ያ አይነት እይታ ነው ሁለተኛው ሀይላሚካኤል ቅብ ነገሮችን አይፈልግም የሚለው ነው ሌላኛው እኔ መጀመሪያ ማውራት የምፈልገው ከራሴ ጋር ነው ከውስጤ ጋር ነው እርቅን መፍጠር የምፈልገው ከውስጡ ጋር እርቅን መፍጠር የቻለ ሰው ከውጭውም ጋር እርቅን መፍጠር ይችላል በጣም ብዙ ሰዎች ከውጭው ዓለም ጋር የምናወራው ከውስጣችን ጋር ሳንግባባና ሳንነጋገር ነው እኔ አንዳች ማንንም ሰው አይጨነቅ ሀይላሚካኤል ጠፍቶት ነው ወይ አሞት ነው ወይ ምናምን ነው እንደሚያወራው የሚላካለ ተሳስቷል እኔ በጣም ከውስጤ ጋር እርቅ ፈጥሬ አውርቼ ተከራክሬ ያንን ቪዌን አቀርባለሁ ስለዚህ ከውስጥ ጋር እርቅ መፍጠር ማለት ምንንም ያጠቃልላል ባይዘው አካባቢህንም ያጠቃልላል በጣም ብዙ ሰዎች አካባቢያቸውን ሳያውቁ ስለ አውሮፓ ብዙ ሊያወሩ ይችላሉ ስለ ሳይንስ ስለ ፍልስፍና በጣም ብዙ ሊያወሩ ይችላሉ እኔ ግን ከአካባቢዬና ከራሴ ጋር ሳልታረቅ የማወራው ወሬ በጣም ከኔ በጣም ይራቀ ስለሚመስለኝ በዚህ ልክ ነው ማስቦና ሶስቱ ነገሮች ናቸው አሁን ለጊዜው የሚታዩኝ ነገር ደግሞ ስታገኘኝ በጣም ብዙ ነገሮች ሊታዩ ይችላሉ ብዬ አስባለሁ ለጊዜው በዚህ ይብቃኝ አዎ ከዚህ ጋር ተያይዞ ያው ወደ ፕሮግራማችንም ለመንደርደር እንዲሆነን ብዬ ነው እንደውም አንድ ሰው ያነሳልኝ ምንድነው አዳምጥ እስቲ ይሄን ሰው ምናምን ብዬ ቪዲዮ ላኩለት ከዛ ካዳመጠ በኋላ በጣም ጥሩ ነገር ነው የሚያወራው ግን ስለ ኦርቶዶክስ ያወራ እንደዚህ የአባገዳ ልብስ የአባገዳ ዱላ በእጁ ይዟል ስለዚህ ብሄርተኛ ነው የሚል ሐሳብ አንስቶ ነበርና እስቲ ባህልና ማንነት የአባገዳ ልብስ መልበስና ሃይማኖት የሚገናኝና የሚያለያቸው ነገር አለ ያስ ብሄርተኛ ያስብላል ቀጥታ ወደ ፕሮግራማችንም ለመንደርደር እንዲሆን እኔ መጀመሪያውኑ ብሄርተኝነት ወንጀል ነው ወይ ከሚለው ነው መጀመሪያው ብሄርተኝነትን ወንጀል ያደረገ የመጽሐፍ ቅዱስ ክፍል የትኛው ነው ብሄርተኝነትን ወንጀል ያደረገ የክርስቲና ክፍል የትኛው ነው ብዙ የአይሁድ ብሄርተኞች እኮ የክርስቶስ ደቀ መዛሙርት ሆነዋል እኮ በነገራችን ላይ አይሁዳውያን መራይታችን ኢየሱስ ክርስቶስ ወደ አባቱ ወደ አብ ሲያርግ ሐዋርያት ሥራ ምዕራፍ 1 ላይ ተረዳለ የሚጠይቁት ነገር እኮ ጌታ ሆይ ለእስራኤል መንግስትን መቼ ትመልሳለህ እኮ ነው በነገራችን ላይ ብዙ አይሁዳውያን ክርስቶስ ኢየሱስን ያልተቀበሉበት ምክንያት ብሄርተኞች ስለሆኑ ነው ያ ማለት ምንድነው ከሮማ ኢምፓየር ነፃ ስላላወጣቸው ነው ስለዚህ በጣም ብዙ የአይሁድ ብሄርተኞች ክርስቶስ ኢየሱስ ከሌሎች የማህበረሰብ ክፍሎች ጋር ሲበላ ሲጠጣ ሲያዩት እንዴት ከነሱ ጋር ይሄን ያደርጋል ይሉታል እኮ ከቀራጭ ጋር እንዴት እንዲህ ያደርጋል ከሰዱቃውያን ጋር እንዴት እንዲህ ያደርጋል ማለት እኮ ብሄርተኝነት እኮ የፈሪሳውያን እይታ ያላቸው እኛ ከሌሎቹ ጋር አንበላም ከሌሎቹ ጋር አንጠጣም ከሌሎቹ ጋር አናወራም ብለው የሚያስቡት ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ምንድነው የምትለው ያቺ ሳምራዊቷ ሴት ማለት ነው አንተ አይሁዳዊ ስትሆን እኔ ደግሞ ሳምራዊ ስሆን እንዴት ውሃ አጠጭኝ ብለ ተጠይቀኛለህ ነው ያለችው ስለዚህ ያ አመለካከት ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በሚያስተምርበትም ዘመን ነበረ በክርስትናው ተቀባይነት የሌለው ነገር ምንድነው አሉታዊ የብሄርተኝነት ገጽታዎች ናቸው እሱ የትኛው አመለካከት ከሚፈለገው ጥግ በላይ የሚሄድና በሌሎቹ ላይ ደግሞ ጥቃትን የሚያደርስ ጥላቻን የሚያለማምድ ዘረኝነትን የሚያለማምድ ከሆነ ችግር አለበት ልትል ትችላለህ ከዚህ በዘለለ ግን ብሄርተኝነት በራሱ ወንጀል ነው ብለን ለመደምደም የሚያበቃን ምን አስተምሮ አለ ወንጀል የተባለው ዘረኝነት ነው ሰውን መጥላት ነው በቤተክርስቲያንም የተቃወምነው ይሄንን ነው በቤተክርስቲያንም አንድን ቋንቋ መናገር በአንድ ባህል ብቻ መታሰር መጀቦን ይሄ ነው ችግር የሆነው እንጂ ሰዎች ራሳቸውን መውደዳቸው
የራሳቸውን መንግስት ብሄርተኝነት እኮ አንድ የራስን መንግስት ለመመስረት መፈለግ ነው እኮ ብሄርተኝነት። ሌላኛው ከብሄር ጋር የተያዙ እንግዲህ የብሄርተኝነት መሰረቱ ምንድነው? ብሄር ነው ካልን የወል ስነ ልቦና ነው፣ የጋራ መልክዓ ምድር ነው፣ የጋራ ባህል ነው። ምንድነው ይሄ ችግሩ ማለት ነው በክርስትና ውስጥ ማለት ነው። ስለዚህ በራሱ ወንጀል አድርገን የምናስበው ነገር ጊቭኑ ራሱ ትክክል አይደለም። አንድ ሁለተኛ ምንድነው ይሄ በተለይ የአባገዳን ልብስ መልበስ፣ የባህል ልብስ መልበስ፣ በቋንቋ መኩራት በክርስትና ውስጥ የቱ ጋር ነው የተከለከለው ነው? መድኃኒታችን ኢየሱስ ክርስቶስ እኮ በዚህች ምድር ላይ በሚመላለስበት ጊዜ የአይሁድን ባህል አክብሮ ነው ሲለብስ የነበረው ልብስ እኮ የአይሁዳውያኑን ልብስ ነው። ስለዚህ አይሁዳውያኑን ልብስ ስለለበሰ የጌታችን የኢየሱስ ክርስቶስን ድርጊቶች እንዴት አድርገን ነው የምንቃወመው? ሐዋርያቱም ሌሎችም አገልጋዮች ሰዎች ከሚያገለግሉበት ማህበረሰብ ጋር መዋሃዳቸውን በተመለከተ ይሄ ነገር ወንጀል ነው ብሎ ያስቀመጡት ነገር የለም። እንደውም የመጀመሪያውን ነገር አንዱን ልንገር። የመጀመሪያው የቤተ ክርስቲያን ጉባኤ ሲከናወን እንደዚህ አይነት የባህል ግጭቶችን በተመለከተ ለማስታረቅ ነው የተከናወነው። በክርስትናው ዓለም መጀመሪያ ክርስትና ሲመሰረት ከአህዛብ ወገን የመጡ ነበሩ፣ ከአይሁድ ወገን የመጡ ነበሩ። ከአይሁድ ወገን የመጡት መገረዝ ለነሱ ቤዚክ ነው። የእግዚአብሔር ተከታይ ለመሆን ግርዛት የግድ ነው። ስለዚህ አለመገረዝ ከእግዚአብሔር ጋር መጣላት ነው። ከአህዛብ ወገን የመጡት ደግሞ ችግር የለውም የክርስቶስ ኢየሱስን አምላክነት ካመንን እንዲሁም ከተጠመቅን አያስፈልግም ብለው ነው የሚያምኑት። ተጣሉ። እነዚህ ሁለቱ አካላት የቤተ ክርስቲያን አካል ሆነው በሚያመልኩበት ጊዜ ደግሞ እናንተም ብሎ ክርስቲያን ይሏቸዋል፣ አይሁዳውያን ማለት ነው። ሳትገረዙ አሁን እኛ ክርስቲያንን ብትሉ ተሳስታችኋል ይሏቸዋል። ከዛ ሐዋርያቱ በመጀመሪያው ጉባኤው ላይ ምን የሚል ውሳኔ አስተላለፉ? ከአይሁድ ወገን የሆናችሁ አካላት መገረዝ ይገባናል የምትሉ ከሆነ ታዲያ ራይት ምርጫችሁ ነው። እነዚህ አካላት ደግሞ መገረዝ አይገባንም የሚሉ ከሆነ እነሱ ምርጫችሁ ነው። ምክንያቱም ክርስትና ከሁለቱም የወጣ ነውና ማለት ነው። ስለዚህ አንተ ኮት መልበስ ልትፈልግ ትችላለህ፣ ምርጫ ነው። እኔ ደግሞ የጉጂን መረታ ጠምጥሜ ቦኩን ይዤ በባህል ልብሱ አምሬ ደምቄ መታየት ፈልግ ይሆናል። ይሄ የኔ ምርጫ ነው። አንደኛዋ ደግሞ በጎንደር ጥበብ የባህል ልብስ ተክኖ የሚለው ነገር እዚህ ውስጥ እንትን ይላል። በነገራችን ላይ የባህል ልብሱን ለብሰን የቤተ መቅደሱን አገልግሎት እናገልግል አላለም፣ እንቀድስበትም አላለም በነገራችን ላይ ማለት ነው። እንደማንኛውም ምእመንና ግን እንደማንኛውም የማህበረሰቡ አካል ለምሳሌ አንድ ሰው ነጠላ መስቀል ያለብሶ የሚገኝ ከሆነ የባህል ልብሱን ለብሶ የሚገኝ ከሆነ ያ የባህል ልብስ የግድ ከተወሰኑ ቡድኖች ብቻ የተቀዳ የሚሆንበት አስተምሮ መሰረቱ ምንድነው ነው የኔ መሰረታዊ ነገር ማለት ነውና ስለዚህ በነገራችን ላይ ያው እንደዚህ አይነት ነገሮች አልተለመዱም ማለት ምንድነው ቤተክርስቲያኒቱ ለረጅም ዘመናት በአንድ ቋንቋ ተጠፍራ የአገልጋዩ ኮምፖዚሽን ይወስናል በነገራችን ላይ ማለት ነው። ያውን ማንነትን በተመለከተ ያለው አሳሰብ ምንድነው? አንተ ራስን የምትረዳበት መንገድ አለ፣ እኔ ደግሞ አንተን ስመለከት የምረዳበት መንገድ አለ። አሁን ሰባኪያኑ የሚሰብኩትን የኦሮሞን ማህበረሰብ ወይም የወላይታውን ወይም የሲዳማውን እንዴት ይረዱታል? ገብቷል አባወር። ስለዚህ የሚረዱት በባህላቸው ላይ ተመስርቶ ነው፣ በፖለቲካዊ እይታቸው ላይ ተመስርቶ ነው፣ በዛ አስተሳሰባቸው ላይ ተመስርቶ ነው። ስለዚህ የት ነው የተወለዱት ሰባኪያኑ? ከየት ነው የመጡት? ይሄ ሚስ አንደርስታንዲንግ የተፈጠረው በዚህ ምክንያት ነው። የት ነው የተወለዱት? ከየት ነው የመጡት ስለ ክርስትናው ከሰሜኑ ወደ ደቡቡ ክፍል ነው እየሰፋ የመጣው። ስለዚህ ከሰሜኑ የመጣው አካል ሰባኪ ሲሆን ከሰሜኑ የመጣው አካል አስተማሪ ሲሆን እንዴት ነው የሚመለከት? አንተን የሚመለከተው በለመደው መስተጋብር ነው፣ በለመደው ባህል ነው፣ በለመደው ፍልስፍና ነው የሚመለከት። ስለዚህ አንተ ነገር ግራ ያጋባዋል። ምንድነው የሚያደርገው ሊልህ ይችላል። በተለይ ቤተክርስቲያኒቱ ጠንከር ብላ ሐዋርያዊ ተልእኮ ማለት ይሄ ነው፣ የማህበረሰቡን ቋንቋ ማወቅ አለባችሁ ብላ አሰልጥና ባህሉን አስተዋውቃ ሲሪየስ ካልሆነችና ሰዎች እንደመጣባቸው የቤተክርስቲያንን ትምህርት ብቻ ስለተማሩ መጥተው በማንኛውም ምድር የሚያገለግሉ ከሆነ ከውጪ እነሱ ሲመለከቱት የሚኖረው ምልከታና ሌላው ከውስጥ ሲመለከተው የሚኖረው ምልከታ የተለያየ ነው። ስለዚህ ነው አሁን ከኦሮሞ ማህበረሰብ ከመውጣት አንፃር ኦሮሞ ማህበረሰብ አካል ሆኜ ስመለከተው ምንድነው የሚሉት ልል ይችላል። እነሱ ደግሞ ምንድነው የሚያደርገው ይሄ ልጅ ሊሉ ይችላሉ። አሁን ግጭቱ እዚህ ጋር ነው። ይሄን ግጭት የሚያስተካክለው ምንድነው? መጽሐፉ ሂዱ ነው እንጂ የሚለው ወደ ራስ ባህል እንድጠቀልላቸው የሚያስተላልፍልህ ትምህርት ስለሌለ መሄድ ማለት ደግሞ ወደ እነሱ ባህል ወደ እነሱ ቋንቋና ማንነት ስለሆነ የባህል ልብስ ለብሰ ማገልገሉ ችግር አይኖረውም ነው። ምናልባት ያው ኃይሌ በኦሮሞ ማህበረሰብ ውስጥ የተወለድከው ባህሉን፣ ትውፊቱን፣ የገዳ ስርዓትን ሁሉን ታውቃለህ።
አፍሪካውያን ደግሞ የራሳቸው ባህሎች ትውፊቶች ነበራቸው በቀኝ ግዛት ከመገዛታቸው በፊት አፍሪካውያን ላይ ከተለያዩ ዓለማት የመጡ አስተምሮዎች ወይም ደግሞ ከተለያዩ አካባቢ የመጡ የሃይማኖቶች ማለት ይቻላል ትላልቅ ሃይማኖቶች የአፍሪካውያንን ማንነት ባህል ትውፊት አጠቃላይ አፍሪካዊ ራሱን ሆኖ መኖር የሚችልበትን መንገድ አጥፍተውበታል የሚሉ አንዳንድ ምሁራን አሉ እኔም ዝም ብዬ ሳስበው በገዳ በቦረና እጅ ብዙ ነገሮችን አይቻለውና አፍሪካውያንን ከቅኝ ገዢዎች ወይም ከፖለቲካው በላይ ሃይማኖቶች አላጠፏቸውም ማንነታቸውን ራሳቸው እንዲያጡ አላደረጓቸውም እዚህ ላይ ያለ ህይታ አጠቃላይ ሃይማኖቶችን ነው አንዱን ሃይማኖት እንግዲህ አሁን ሃይማኖት ስንል በሁለት መንገድ ነው የሚታየው አንደኛ በአስተምህሮ ይገለጻል ሁለተኛ ደግሞ ፕራክቲካሊ በመታደርገው ነገር ይገለጻል በአስተምህሮ የሚገለጸው የሃይማኖት ክፍልን በተመለከተ እኔ ለዛ ክብር አለኝ አፍሪካውያን ላይ ጉዳት አድርሷል ብዬ አላምንም ፍልስፍናውን በአግባቡ ለፖለቲካ ጥቅም ወይም ደግሞ ለሌሎች ምድራዊ ጥቅሞች ባናውለው ኖሮ ፍልስፍናውን በትክክል ለህዝብ ጥቅም ወይም ደግሞ ለሃይማኖቱ ጥቅም ብናውለው ኖሮ የዚህ አይነት ፕሮብሌም ይፈጠራል ብዬ አላስብም ግን ካስተምሮ የወጡ በአስተዳደር ምክንያት በፖለቲካዊ ጫና ምክንያት ካስተምሮ የወጡ የጎሉ ችግር የፈጠሩ አካሄዶች ነበሩ በታሪክም ደረጃ አሁንም አሉ ማለት ይቻላል በዛ ምክንያት እንደውም አንዱ ማህበረሰብ የሌላው ማህበረሰብ ጣላት እንዲሆን አንዱ ማህበረሰብ ከሌላው ማህበረሰብ ጋር እንዳይግባባ ጭምር ችግር መፍጠር ይችላል ሃይማኖት የሄደበት አካሄድ ማለት ነው ለምሳሌ የካቶሊክን ቸርች ማንሳት እንችላለን የካቶሊክ ቸርች ኖርዝ አፍሪካ ላይ ሰሜን አፍሪካ ላይ ዶሚናንት የሆነች ቤተክርስቲያን ነበረች እና እዛ አካባቢ የነበሩ እነዚህ ግሪኮቹ ሲጠሯቸው ባርበሮች የሚሏቸው ጥቁር ህዝቦች በዛ ቦታ የጥንት ነባር ነዋሪዎች ነበሩ ያው ግሪኮችም ሰሜን አፍሪካ ላይ ያለው ማህበረሰብ ካዩ በኋላ ነው ከነሱ በስተሰሜን ያሉትን አካላት ኩሽ ወይም ባርበሮች ወይም ጥቁሮች ወይም ፊታቸው የጠቆረ የተቃጠለ ኢትዮጵያ የሚለውም ቃል ጭምር ከዛ ነውና የመጣው እንደዛ የሰየሟቸውና እነዛ ማህበረሰቦች ጥቁር ህዝቦች ነበሩ የራሳቸው ቋንቋ የራሳቸው ባህል የነበራቸው ነበሩ እና ስርዓተ ቅዳሴው ሲካሄድ በካቶሊክ ቤተክርስቲያን በዛ ሰዓት ከላቲን ቋንቋ ውጪ ስርዓተ ቅዳሴው እንዲካሄድ አይፈቀድም ነበር እና በተደጋጋሚ በእነሱ ቋንቋ ቅዳሴው እንዲካሄድ ቢጠይቁም የሮማ ካቶሊክ ቤተክርስቲያን ግትር አቋሙን ያሳየችው አሁን መንግስት እግዚአብሔርን ከመስበክ ይልቅ የላቲንን ቋንቋ ማሸጋገሩ ላይ ነው ያተኮረችው የላቲን ቋንቋ ሲሸጋገር ደግሞ የምዕራባውያኑ ባህል እስከ ባህር ማዶ እስከ ዓለም ድረስ የሚሻገርበት የተሻለ እድል ያገኛል የሚል የራሳቸው የሆነ ካልኩሌሽን ነበራቸው ያ ስሌት አልተሳካላቸው እስልምና ወደ አፍሪካ በሚገባበት ጊዜ ሙሉ በሙሉ ነው እነዚህን አካላት ወደ እስልምና ይወሰደው ምክንያቱም ተከፍቷል ተጎድቷል የሮማ ካቶሊክ በእነሱ ላይ በተለይ ከላቲን ቋንቋ አንፃር ያደረሰችው ጫና አለ ያላንዳች ጦርነት ያላንዳች ውጣውረድ ነው እስልምና በተለይ በሰሜን አፍሪካ ተስፋፍቷል የሚሉት የታሪክ ሰዎች ማለት ነው አሁን ይሄ ምን አይነት ነገር ይፈጥራል ማለት ኮንፍሮንቴሽን ይፈጥራል ማለት ነው እዚህ ካቶሊኩ ላይ የሚቀረው አካልና እስልምናው ላይ የሚቀረው አካል መካከል ኮንፍሮንቴሽን ይፈጥራል ኮንፍሮንቴሽኑ ደግሞ ሁሉም የየራሱን ባህል የየራሱን ማንነት በሃይማኖት ውስጥ አስኬዳለው ሲል ጦርነቱ ከበስተጀርባው ካለው ባህል ወይም የኢምፓየር ግንባታ ፍላጎት ጋር ይሆናል ማለት ነው ይሄን በነገራችን ላይ በኢትዮጵያም አይተናል በኢትዮጵያም አሁን ብዙ ሰዎች የሰሜን አካባቢውን የሰሜን የክርስቲያን ሃይላንድ ማህበረሰብንና የደቡቡን ማህበረሰብ ጦርነት የሃይማኖት ጦርነት አድርገውት ይመለከቱታል but not ከዛ በስተጀርባ የሚፈለግ ፍላጎት አለ የውጭ ሀገር ፍላጎት እንደተጠበቀ ሆኖ በተለይ በፖርቹጋልና በቱርኮች የነበረው ፍላጎት እንደተጠበቀ ሆኖ በተለይ በ16ኛው መቶ ክፍለ ዘመን ስንመለከት ከዛ ባሻገር ግን የክርስቲያኑ መንግስት ክርስትናን እንደከለላ በመጠቀም ኢምፓየርን ለማስፋፋት ክርስትናን እንደቱል ለመጠቀም የሚያደርገውን ጥረት ነው በዛ ውስጥ የምታገኘው ማለት ነው ስለዚህ የሳውዙ ፓርት የክርስቲያን መንግስቱ ያደረሰበት ያለውን ጫና እየተረዳ ሲመጣ በተለይ ፕሮፌሰር መሐመድ ሐሰን ሚዲቫል ፔሪድ በተመለከተ ያለውን ሂስትሪ በሚገልጹበት ጊዜ ብዙ የኦሮሞ ማህበረሰብ የደቡብ ማህበረሰብ ማክሮፍ ጀመረ ክርስትና አክሩፎ እንደ መታገያ ቱል እስልምና መቀበል አለብኝ ወደሚለው እምነት መጣ እና በጣም ብዙ ሰዎች ወደ እስልምና እምነት የመጡት የክርስቲያን የሃይላንድ ክርስቲያን ገቨርንመንት ሃይማኖትን እንደ ሽፋን በመጠቀም በደቡቦቹ ላይ የሚያደርሰውን ጫና ለመቋቋም so we should have our own religion
በራሳችን ፍላቨር የኛ ምንለው የምናዝበት እንደመታገያት ሲሉ ብንጠቀምበት የሚለው ነገር ወደ ማምጣት ፈጡ በቅርብ ደግሞ ለምሳሌ በኢትዮጵያ በነበረው ጫና ምክንያት በጣም ብዙ ሰዎች መደራጀት አይችሉም የራሳቸውን የፖለቲካ ፓርቲ ማቋቋም አይችሉም በተለይ ኦሮሞን በተመለከተ የምታደርጋቸው ትግሎች በየትኛውም አቅጣጫ የሚፈልገውን ውጤት ለማስመዝገብ አስቸጋሪ ውጣውረድ መውጣት ነበርባቸው ወጥቶም ላይ ሳኩ ይችላሉ ስለዚህ ምን አይነት ነገር መጣ አይ ክርስትና እኮ የኛ አይደለም የሚለው ነገር እየጎላ መጣ እስልምናም እኮ የኛ አይደለም ሀገር በቀልም እምነት አይደለም የሚለው ነገር እየጎላ መጣ ስለዚህ ሰዎች ዋቄፈናን እንደ ሀገር በቀል እምነት ብሄርተኝነታቸውን ጭምር እንደሚያንጸባርቁበት ማንነታቸውን ጭምር እንደሚገልጽላቸው የማንነታቸው መገለጫ ጭምር እንደሆነ አድርገው እንደመታገያ ስልት ይጠቀሙ ጀመረ ማለት ነው ስለዚህ አሁን ይሄ የዓለሙንን ጭምር ሳመጣል አሁን ወደዚህ ስቦኝ የመጣሁት መጀመሪያ ላይ የሮማ ካቶሊክ ላይ የነበረውን ነገር ለማብራራት ነው ወደዚህ የመጣውልና ከሮማ ካቶሊክም ባሻገር ወደ ፕሮቴስታንቱም ስንመጣ የነበሩ ነገሮች ወደ ሌሎችም ቤተ እምነቶች ስንመጣ የነበሩ ነገሮች አፍሪካውያን የራሳቸው ዕውቀት የላቸውም እግዚአብሔርን ሊያውቁ የሚችሉበት ግንዛቤ የላቸውም በነገራችን ላይ ሃይማኖቱ ላይ ብቻ አይደለም እኔ አሁን የሕግ ባለሙያም ስለሆንኩ አንድ በተለይ ከስተመሪ ሎ ላይ የምንረዳው ማለት ነው እንግሊዞች አፍሪካን ኮሎናይዝ ሲያደርጉ ምንድን ነበር ሲያነሱ የነበረው አፍሪካውያን የሕግን ፕሪንሲፕል ማመንጨት የሚያስችል ሜንታል ፋካሊቲ የላቸውም ብለው ነበር የሚያምኑት ስለዚህ በራሳቸው የባለ ሕግ መተዳደር አይችሉም ነው እነሱ የሚሉት ሶ ምን ያስፈልጋል ባርባሪያን ቴስት የሚባል ቴስት ነበር ባርባሪያን ቴስት ማለት their law is barbaric ሲሉ ፈረንጆቹ ለስድብ ነው የሚጠቀሙት ይሄ ክሩሊቲን ጭካኔ በጣም ሰብስታንዳርድ መሆንን እገሌ ድርጊቱ ሁሉ ባርባሪክ ነው ይላል አሁን እንግሊዘኛው አሁን ባርባሪያን የሚለው ነገር እኮ ክፋትን ለማሳየት በጣም ዋላቀርነት ስድነትን ለማሳየት እኮ ነው ቢጠቀሙት ማለት ነውና ቴስቱንም ባርባሪያን ቴስት አሉት ስለዚህ በዛ ቴስት ያደርጉታል ስታንዳርድ አስቀምጠውለት ከአውሮፓ ማህበረሰብ ስታንዳርድ ጋር ካልተጣጣመ is barbaric that law is barbaric that norm is barbaric ይላሉ ክርስትናውም ላይ አፍሪካውያን የራሳቸውን አምልኮ እንዳላቸው በበቂ መልኩ አልተጠናም አዚፍ ጥንቆላ ውስጥ እንዳሉ መተት ውስጥ እንዳሉ ምንም ነገር እግዚአብሔርን እንደማያውቁት ከእግዚአብሔር ጋር ምንም አይነት ኮሙኒኬሽን የሌላቸው ማህበረሰቦች እንደሆኑ ተደርጎ ነው በአብዛኛው የሚታሰበው ማለት ነውና ያ ማህበረሰብ ምንድነው እሱ የሚያመልከው ነገር ብሎ መጠየቅ የለም አንድ ሰው እግዚአብሔርን አያውቅም ብለ መደምደም በጣም ከባድ ነው አንድ ማህበረሰብ ከእግዚአብሔር ጋር ምንም ግንኙነት የለውም ማለት መገለጥን ወይም ሪቪሌሽንን አለመረዳት ነው ምክንያቱም እግዚአብሔር ከሰዎች ጋር ግንኙነት ያደርጋል ብለን ካመንን እንዴት ነው አንዱ ማህበረሰብ ነጥሎ ካንተ ጋር ግንኙነት የለኝም ሊለው የሚችለው ወይ በመጥቆሩ ምክንያት ወይ ሆነ ቋንቋ በመናገሩ ምክንያት ወይ በሆነ መልካም ምድር ላይ በመኖሩ ምክንያት ከሱ ጋር ግንኙነት የለውም ሊባል አይችልም በሪቪሌሽን እይታ ውስጥ ማለት ነው እግዚአብሔር ከየትኛውም የሰው ልጅ ጋር ግንኙነት አለው ግንኙነት ካለው ደግሞ ሁሉ ሰው ለእግዚአብሔር ልቡን ድፍን አያረግም እግዚአብሔርን የሚረዳው የሚፈልገው ይኖራል እንደ አብርሃም በራሱ ተነሳሽነት በተፈጥሮ በሕገ ተፈጥሮ ሲያዘንብለት ፀሐይ ሲያወጣለት እየተመለከተ ፈልጎ በራሱ መንገድ እግዚአብሔርን የሚያገኝ ማህበረሰብ ይኖራል ብሎ ማሰብ ተገቢ ነው ለምሳሌ ወንጌላዊ ማርቆስን ማንሳት እንችላለን ወንጌላዊ ማርቆስ ወደ ግብጽ በሚመጣበት ሰዓት ያጋጠመው ነገር ይሄ ነው ጫማውን ለማሰፋት አንድ ጫማ ሰፊ ጋር በሚቀመጥበት ጊዜ ጫማውን የሚሰፋለት ሰውዬ ጫማውን የሚሰፋበት ወስፌ ጣቱን ይወጋዋል ከዛ በኋላ ዋንጋድ ብሎ ይጮሃል ይላሉ ፖፕ ሽኖዳ በጻፉት መጽሐፍ ላይ ማለት ነው አንድ አምላክ ብሎ ይጮሃል ከዛ ደነገጠ ወንጌላዊ ማርቆስ ማለት ነው ማን ነው ይሄ አንድ አምላክ የምትለው ብሎ ይጠይቃል አይ እንደዚህ የምናመልከው እንደዚህ ያለ ብሎ ሲነግረው ያ አምላክ ስጋ ለብሷል እርሱ የሰው ልጆችን አድነዋል ስሙም ኢየሱስ ክርስቶስ ይባላል እንደዚህ ያድነዋል ብሎ ነው እንጂ ያስተማረው እሱ ያለውን ትርክት ዲስትራክት አይደለም ያደረገበት አጣቅም ጣዖት አምልኮ ነው ባዕድ አምልኮ ነው የምታደርገው ነገር በሙሉ ተራ ጥንቆላ ነው ሟርት ነው ምናምን የሚለው ነገር ውስጥ አይደለም የገባው ስለዚህ ያልኩ ያለውት ነገር ምንድነው እንግዲህ ክርስትናውም ሆነ ሌሎች እምነቶች ወደ አፍሪካ በሚስፋፉበት ጊዜ የነባሩን ማህበረሰብ ፍልስፍና ሊረዱለት ይገባ ነበር ያ ፍልስፍና ምንድነው አሳሰቡ ምንድነው እና የትኛውን መቀበል ይችላሉ ምክንያቱም ክርስትና እንደ እንግዳ ደራሽ እንደው ሀፈሳሽ አይደለም ፋውንዴሽን አለው መሰረት አለው ኢየሱስ ክርስቶስ ከተወለደ በኋላ አይደለም አምላክን ያወቅነው ወይም ደግሞ አምላክ ህልውናው የጀመረው ኢየሱስ ከተወለደ በኋላ አይደለም
ገብቶ ኢየሱስ ራሱ ህልውናው የጀመረው ከተወለደ በኋላ አይደለም ከመወለዱም በፊት የነበረ ነው ስጋን ከመለበሱ በፊት ማለት ነው በነገራችን ላይ ማለት ነው በመለኮታዊ ስልጣኑ ከአባቱ ከአብ ጋር የነበረ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ እንዲል ማለት ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀድሞ የነበረ ከሆነ ቀድሞ በነበረው ጊዜ ቀድሞ ከነበሩ አባቶቻችን ጋር ግንኙነት ነበረው ማለት ነው በምን መልኩ ነው የተገናኘው ምንል ከሆነ ደግሞ በመጽሐፍ ቅዱስ ላይ የምንረዳው አንዱ በህገ ኦሪት ከእስራኤላውያን ጋር ሲገናኝ ነበረ ሌላው ደግሞ በህገ ልቦና ከሰው ልጆች በሙሉ ጋር ሲገናኝ ነበረ ነው ስለዚህ ያ በህገ ልቦና ስታገኙት የነበረው አምላክ ስጋ ለበሰ የሚያስኬድ ትምህርት ነው ወይም ደግሞ በህገ ኦሪት ስታመልኩት አባቶቻችሁ ያውቁት የነበረ አምላክ አሁን ደግሞ ስጋ ለበሰ ይሄ ጤነኛ ነው ይሄን ፋውንዴሽን በአግባቡ ሳንመረምር ከመሬት ተነስተን ኢየሱስ አምላክ ነው ብንል ስለ አምላክ የማያውቅ ማህበረሰብ ስለ እግዚአብሔር የማያውቅ ማህበረሰብ እንዴት ነው የሚረዳን ነው አንድ ማህበረሰብ ደግሞ ስለ አምላክ አያውቅም ማለት ከትምህርተ መለኮት ጋር ይጋጫል እግዚአብሔር ከሰው ልጆች ጋር ራሱ ግንኙነት የለውም እንደማለት ያለ ነውና አንዱ ትልቁ ድክመት ይሄ በክርስትናውም እምነት ውስጥ የታየው ክርስትናው በሚስፋፋበት ጊዜ እሱ ላነሳለ ነበር እስቲ በዛው ተከታተላለ ምናልባት ይሄን ነገር ያነሳውልህ ቦረና ሄጄ ከጆሞ ኬኔታው መለስበታለሁ ወደ ቦረና ሄጄ እንዳጋጣሚ አንድ አርብቶ አደር ከአሬቶ ወደ አሬሮ ስንሄድ መንገድ ላይ ያልተማረ አርብቶ አደር ከብት የሚጠብቅ ማለት ነው እኛ መኪና ውስጥ ድንገት ገብተው ያጫሉን ዘፈን ታቋለ ጨጨብሴና ያተጅራ ጊዜው ይህ ሪቮሉሽን ወይም ደግሞ አሁን ያለው ለውጥ ከመምጣቱ በፊት ነበርና ቀውጢ በነበረበት ሰዓት ነው ጨጨብሴና ያተጅራ ያለ መኪና ውስጥ ሲዘፍን ያርብቶ አደር ይሰማና ማልቱ ጨጭ ማን ነው ሰባብሮ የበላው ምናምን ሲለን አይ እንደዚህ የሆነ በዛ ነው የነበረውን አካል ጠቅሰን ስንነግረው ዲና ኦሮሞ ጥራቶች ናቸው እንዲህ ያድርገው ምናምን ስንለው ዲና ኦሮሞ ጥራቶች ታውቃላችሁ አዎ ምንድነው የሆነ ግሩፕን ተናገርንኛ አሁንም ያ አካል ነው ስንላቸው አይ አይደለም ማን ናቸው ምናምን አያውቁም እነሱ ሰው ናቸው ብሄር ምናምን የሚለውን አካል ማለት ነው ሂዶ ነው ከከብት ጋር ነው እዛ ነው የሚሉት ግን ዲና ኦሮሞ ለምቤቱ አይ ሳሚቲ እነሱ አይደሉም አስብ እኔ ራሴ ሃይማኖት አለኝ በዚህ በኩል ሙስሊም አለ በዚህ በኩል ክርስቲያን ኦርቶዶክስ አለ ጴንጤ አለ በኪና ውስጥ ያለው የተለያየ ግሩፕ ነውና አንድ ካንድ ያነሱልን ሁለቱን ትላልቅ ሃይማኖቶች ነው ዲና ኦሮሞ ብለው ማለት ነው ለምንድነው ስንላቸው እነኚህ ሰውዬ ፍልስፍና አላነበውም ትምህርት አልተማሩም አርብቶ አደር ናቸው ለምንድነው ስንላቸው ድሮ ኦሮሞ ቀጥታ ነበር ከፈጣሪ ጋር የሚገናኘው አሁን ግን በኬላ ነው የምታልፉት አሉን ኬላ ማለት እሳቸው ጠረፍ ላይ ስለሆኑ ከኬንያ መግቢያ ላይ ነው ያሉት እዛ ጠረፍ ላይ በኬላ ተፈትሸው ነው የሚያልፈው ማንኛውም መኪና ሲገባ ኮንትሮባንድ ሲገባ ማለት ነው እና አሁን ግን በኤሶና በማመን ነው ተፈትሻችሁ የምታልፈው አሉ ድሮ ቀጥታ ነበር የምንነጋገረው ከፈጣሪ ጋር አሁን እንደዛ አድርገው ከፈጣሪ አለያዩን የሚል አንድ አርብቶ አደር ገጠር የሚኖር ምንም ፍልስፍና ምንም ትምህርት ያልተማረ አርብቶ አደር ይሄንን አነሳለን እና ያ በጣም ነው ይገረመኝ አፍሪካውያን የራሳቸው ማንነት የራሳቸው እምነት ራሳቸው የሚያመልኩበት መንገድ ነበራቸው ሁለተኛ ደግሞ አንተ ያነሳልኝ አሁን ጆሞ ኬንያታው እነሱ መጽሐፍ ቅዱስን ሰጡን ፈጣሪ ያለው ወደ ላይ ነው አሉን እኛ ወደ ላይ ስንመለከት መሬታችንን ወሰዱብን ሃይማኖት ሪስፔክት ይደረጋል ሁሉም ሃይማኖት በራሱ መንገድ ትክክል ነው በዋቂፋና ሃይማኖት የሚለው ቁበና ሚቲን ቀበኔ ኡልፋ ነባዳ ኡልፋ ማለት ለባለቤቱ ሁሉም ትክክል ነው ስለዚህ ወደዛ አታመልክት ነው የራሴን ብቻ ትክክል ነው በላይ ሄድ ነው ከዛ ጋር ተያይዞ ግን ደም ካነሳውል አለባበሱ ሰርግ ስርዓቱ የጋብቻ ስራ ኤቭሪ በቃ የሚያደርገው ነገር በሙሉ ባህሉ ማንነቱ ማጥፋቱ ላይ ጫና አላደረሰም ወይ ከዚህ ጋር ያይዘልኝ እምነትና ባህልን እስቲ ያላቸው ልዩነትና አንድነት እንዴት ነው የሚገለጸው ምንድነው የሚያለያያቸው የሚለው ነገር ብትገልጽልኝ ምክንያቱም ብዙ ጊዜ ይምታታል አንዳንዴ አለባበስህን አካሄድህን አነጋገርህን ጸጉር አቆራረጥህን እንዲህ አይነት ነገሮች አፍሪካውያን ማንነታችንን አያሳጡንም ወይ የራሳችንን አተን ልክ በሶፍትዌራችን ወይም ደግሞ አምሮአችን ድሮ ፊዚካሊ ነበር ሰው ቅኝ ግዛት የሚገዛው ተደብድቦ ምናምን በግድ ነው ሰንሰለት እጁን አስሮት አሁን ግን ሜንታሊ ቅኝ ግዛት እንድንገዛ ያደርገንም ወይ ክርስትናው የእስራኤልን ወይም ደግሞ ሰሙሄር የሆነውን አለባበስ አካሄድ ሁሉ ነገር ያ ከሆነ በእስልምናውም እንደዛው አይነት ነገር ከሆነ ያ ሃይማኖት ከተነሳበት አካባቢ ያንተን ማንነት አጥቦ የሚሄድ ከሆነ እስቲ ባህልና ሃይማኖትን አያይዘው ብትገልጽልኝ ይላል ይሄ ነው እንግዲህ እኔ አሁን እንደ አንድ የህግ ባለሙያ ወይም የቤተ ክርስቲያን ልጅነቴ አሁን የምረዳው ነገር ምንድነው ክርስትናውን በትክክለኛው ፍልስፍና አላስኬድንም ነው መጀመሪያ ላይ አስተካክዬ ያነሳሁት ነገር ምንድነው ክርስትና በአሳሰብ ደረጃ አለ ፕራክቲካሊ ደግሞ አስተዳደሩ ላይ ያሉ አካላት በወቅቱ ለነበረው አስተሳሰብ በመወገን የሚያመጧቸው እንክርዳዶች ይኖራሉ ማለት በቃ እንዳስተምሮ ይቀመጣሉ ከዛ በኋላ እነዛ መቃወም ሁሉ ምንፍቅና ሊሆን ይችላል አሁን እኮ ምናየውም ችግር ይሄ ነው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምናየው ችግር ይሄ ነው በአንድ ቋንቋ ማውራት ተለመደ በአንድ ባህል መዘወር ተለመደ
ከዛ በኋላ በሁሉም ቋንቋ እናውራ ሲባል ይሄ እንደምንፍቅና ይታይ ጀመረ ኢትዮጵያ የሚለውን ስም ብቻ ተለማመድን ኦሮሚያ የሚለው ስም ሲጠራ በቃ ሁሉም ደነገጠ ልክ ጸበል እንደተረጨበት ሰይጣን በጣም ባንነ ግራ ተጋባ ይሄ ምንድነው ይወለ እውነታው ፍልስፍናው አስተሳሰቡ እየተሸፈነ መጣና ትክክለኛ ያልሆነው ነገር ትክክል እንደሆነ በቅድስና አደባባይ ሩክሰቱ እንደ ቅድስና ታየ ከዛስ ሁሉ ይከራከርለታል በቃ አፍራሽ ኢትዮጵያን የምታፈርስ ቤተክርስቲያንን የምታፈርስ ይሏል ቤተክርስቲያን ወደ ትክክለኛ ባህሪዋ ትመለስ ሲባል ማለት ነው አፍራሽ ናችሁ እናንተ መናፍቃን ናችሁ ይሏል ስለዚህ መጀመሪያ መታየት ያለበት ቤተክርስቲያን ባህልን እንዴት ትረዳለች ነው የሁለት አረዳዶች አሉ አንዱ የኢስት ቸርች አረዳድ ነው ሁለተኛው የዌስት ቸርች አረዳድ ነው ኢስት ቸርች ክርስቲያኒቲን በመንሰብክበት ጊዜ እስከምን ልክ ነው ሰውየውን ኮንቨርት የምናደርገው ብሎ ይጠይቃሉ ካልቸሩን ነው ኮንቨርት የምናደርገው ቋንቋውን ነው ኮንቨርት የምናደርገው የአኗኗር ስልቱን ነው ኮንቨርት የምናደርገው ወይስ ምኑን ነው ብሎ ይጠይቃሉ ኢስት ቸርቾች የሚመልሱት ይሄ ሁሉ አይመለከተንም እኛ ኮንቨርት የምናደርገው አስቀድሞ የሰው ልጆችን የፈጠረና ሲያግዘን በሚረቱ በቸርነቱ ሲራዳን የኖረ አምላክ በመጨረሻው ዘመን ስጋ ለብሷል እርሱ አድኖናል ዳግመኛ ይመጣል ስለዚህ በቅድስና እንኖር ዘንድ ግድ ነው ብለን ነው ወደዚህ የምናመጣው እንጂ ምን ቀይሮ ባህል የለም ምን ሰጠው ባህል የለም ምን ሰጠው ቋንቋም የለም ያው የባህል አካል ነው ቋንቋም ስታይ ማለት ነው የምን ሰጠው ማንነት የምን ሰጠው ያስተዳደር ስልት የለም ስለዚህ ክርስቲያኒቲ በኢስት ኦርቶዶክስ በኢስት ቸርች እይታ መሰረት ሁሉ ነገሩን ሰውየውን ኮንቨርት የምታደርግበት አይደለም ነው ባህሉ የራሱ ነው ስለዚህ ቤተክርስቲያን ባህል አሰጥም ባህል ተቀበላለች እንጂ ማለት ነው ስለዚህ የቤተክርስቲያን ባህሏ ምንድነው ተብሎ ሲጠየቁ የምታገለግለው ማህበረሰብ ባህል የቤተክርስቲያን ባህሏ ነው አሁን ግራ የተጋባ ነው በዚህ የምታገለግለው ማህበረሰብ ባህል የቤተክርስቲያን ባህል ይሁን የእነርሱ ቋንቋ የቤተክርስቲያን ቋንቋ ይሁን ሲባል ልክ እንደ ዘረኝነት ነው የምትፈረጀው እንዴ በጣም ቤተክርስቲያንን ለመናድ እንደተዘጋጀ ተደርጎ ነው ክስ ሚጅጎደጎድብ ማለት ነው ግን እኔ አሁን ላነሳለ የፈለኩት ነገር ምንድነው ባህልና ሃይማኖት ግንኙነታቸው ክርስትና ክርስቶስ ኢየሱስን ከባሪ አባቱ አብና ከባሪው መንፈስ ቅዱስ ጋር ማመን ከቻልክ ከዛ ባሻገር ባለው እንዴት እንደምትለብስ የራስ ባህል ነው የሚነግር እንዴት እንደምታወራ የራስ ባህል ነው የሚነግር እንዴት እንደምትበላ የራስ ባህል ነው የሚነግር እያንዳንዱ እንቅስቃሴ በራስ ባህል ነው የሚዘወረው እንጂ ቤተክርስቲያን ተደራይታ ለሆኑ አካላት የምታከፋፍለው ባህል የላትም ተደራይታ ልብስ እንደዚህ ነው አነጋገር እንደዚህ ነው ቋንቋ እንደዚህ ነው ባህል ያማ ኢምፓየር ግንባታ ነው እንጂ ክርስትና ማስፋፋት አይሆንም ነው የዌስት ቸርቾች እይታ ግን if you convert an individual you should convert all things አስተሳሰቡን እይታውን ሁሉ ነገር ካለወጥን ክርስትናውን ይጎትተዋል ፍጹም አማኝ መሆን አይችልም ወደዛ ወደሚፈለገው ነገር አይመጣልንም የሚሉ አካላት አሉ እነዚህም የራሳቸው ቪው አላቸው እርግጥ ነው እንግዲህ አንዳንድ ከዚህ ቪው ጋር በተያያዘ የሚነሱ ክሪቲክሶች አሉ አሁን እነዛን ክሪቲክሶች አልመጣበትም ምን ሊመስል ይችላል አሁን ክሪቲክሶችን በመጣበት ከሆነ መድሎ አንዱን ቤተ እምነት ከፍ አድርጎ ሌላውን ዝቅ የማድረግ አይነት ነገር ሊጎላ ስለሚችል ይሄን ራሱን በቻለ ሌላ መድረክ ቁጭ ብሎ በዛም ሳይድ ይሄን አይዲያ የሚያነሳ በቂ አርጊውመንት ያቀርበበት እኔም ያነሳው ስከራከር ሰው የተሻለ ይገነዘባል ብዬ ስለማስብ በተወው ይሻለኛል ግን የዌስት ቸርች አፕሮች በቂ አማኝ የሚሆነው ጥሩ አማኝ የሚሆነው ሁሉን ነገሩን ኮንቨርት ካደረክ ነው እንጂ አለስ አዘርዋይዝ ትክክለኛ ክርስቲያን ለመሆን በጣም ይቸገራል የሚሏሉ አሁን በእኛም ቤተክርስቲያን ምን ያጋጥማል ምረጥ ይሉሃል ከመኑ ስትላቸው ከብሔርና ከሃይማኖት ይሏል እኔ ምረጥ አላለችኝም ቤተክርስቲያን በቃ እኔን ሆኜ ነው እንዳመልክ የሚፈልገው ክርስቶስን የተከተሉ አካላት እኮ ዓለምን ነው እንጂ ማለት ኃጢያቱን ጥፋቱን ነው እንጂ እኮ እንዲተው የተደረጉት አይሁዳዊነታቸውን እኮ አይደለም አይሁዳዊ መሆን ይችላል ግን አይሁዳዊ በመሆናቸው ምክንያት ደግሞ የሌላውን ልውና መካድ አይችሉም ይሄ ቤተክርስቲያን ማንነት ነውና የሁሉንም ማንነት የምትቀበል እናት ናትና ማለት ነው ስለዚህ ምንድነው መርጠው ስላቸው አይ ሰው ስለ ብሄር ያወራን የኦርቶዶክስ መሆን ይችላል ይሉኛል ስለ አይደንቲቲ ስናወራ ግን there is multiple and overlapping identity ሰለሞን ጋዜጠኛ ነው
ሰለሞን የዋቄፈና ወይም የፕሮቴስታንት እምነት ተከታይ መሆን ይችላል ሰለሞን የቱለማ ሰው መሆን ይችላል ሰለሞን ደግሞ ኦሮሞ ነው ቱለማም ነው ኦሮሞም ነው ሰብ ዲቪዥኑን የሚይዘዋል the whole ደግሞ የሚይዛቸው ነገሮች ደግሞ ሰው ነው ሰውም ደግሞ ሆኖ አፍሪካዊ ነው አፍሪካዊም ሆኖ ደግሞ ኢትዮጵያዊ ነው ስለዚህ በኦርቶዶክስ ቪው መሰረት መልቲፕል እና ኦቨርላፒንግ አይደንቲቲ ሊኖር ይችላል ከኃጢያት በስተቀር በክርስትና ላይ መደረብ የምትችለው ኃጢያትን ነው መደረብ የማትችለው ይቅርታ ኃጢያትን ነው ከዛ በዘለለ ግን ክርስቲያን ሆነ ባህልን ማንጸባረቅ ትችላለህ ስለዚህ የክርስትናና የባህል ግንኙነት ባህል እንደውም ለክርስትና ምኑ ሊሆን ይችላል ቀደም ባልኩ መሰረት ፋውንዴሽን ሊሆን ይችላል ባህል እንደውም ፍልስፍና ነው ያ ማህበረሰብ እግዚአብሔርን የሚረዳበትን ፍልስፍና ያቀፈ ነው ወርልድ ቪውን ያሳያል እኮ ባህል ማለት ነው ስለዚህ ባህል የሌለው ማህበረሰብ ከመስበክ ባህል ያለው ማህበረሰብ መስበክ በጣም ቀላል ነው በክርስትና ውስጥ ማለት ነው ስለዚህ እሱ በባህል ውስጥ እግዚአብሔር ማን እንደሆነ በሚረዳው ነገር ላይ ተመስርተ ክርስቶስ ኢየሱስ ስጋ ለበሰ ብለ በዛው ፋውንዴሽን ክርስቲያኒቲን እንዲቀበል ታደርጋለህ እንጂ ፋውንዴሽኑን ከስሩ መንግለ ክርስትና ለስበክ ብትል አይጠቅምም ነውና ባህልና ሃይማኖት ያላቸው ግንኙነት አንደኛ ባህል ፋውንዴሽኑ ለክርስትና ሁለተኛ ባህል ቱልም ነው ማለት አሁን ቋንቋን ተጠቀማለሁ ሳስተምር አለባበሴን ተጠቀማለሁ ሳስተምር እይታዎችን ተጠቀማለሁ ሳስተምር ቱልለው የማንነት መገለጫ ነው ለኮሙኒኬሽኑ መስተጋብሩ ለመፍጠር ጥሩ የሆነ የግንኙነት ፍሎ እንዲፈጠር ትልቁን ሚና የሚጫወተው ባህል ነው እንዴት ተግባባለህ ያለ ባህል ያለ ቋንቋ እንዴት ተግባባለህ እንዴት አስተምራለሁ እንዴት እኔ እነዛን ሰዎች በምንድነው አትራክት ባረጋቸው በመናቸው እንዴት አይዲያቸውንስ አገኛለሁ እነሱ ማን ናቸው ምንድናቸው ምን ተሳሰብ ነበርባቸው ያለባቸውንም ዲፌክት እኮ ባህላቸውን በትክክል ሳቅ ነው እኮ እርግጥ ነው በባህል አወራር ዲፌክት የሚባል ነገር አይኖርም በክርስትና አወራር ግን ኃጢያት ዲፌክቲቭ ነው ኦልዌይስ ማለት ነው ያንን እንዴት ነው ማቆም unless I know their culture አሊያ እንደ ሰነፍ ሰባኪ ከዚህ በመለስ ያላችሁ በሙሉ አረማውያን ናችሁ ልላቸው ነው ከዚህ በመለስ በሙሉ ያላችሁ እናንተ የናንተ ባህልም የናንተም ቋንቋ የናንተም አንነት አረማዊ ነውና ይሄን እግዚአብሔር አይወደውም በቃ እንዳለ እናንተ ቀይሩት ልልለው ጥሩ ሰባኪ ከሆንኩኝ ግን I should live with them ባህላቸውን ማወቅ አለብኝ ቋንቋቸውን መማር አለብኝ ሙሉ በሙሉ መረዳት አለብኝ የዛ ማህበረሰብ አካል መሆን አለብኝ ነውና ባህል እንደዚህ ሁሉ ክርስቶስ ኢየሱስ ስጋ ለበሰ ስንል ለምሳሌ ተገርዟል እኮ ክርስቶስ ኢየሱስ ሊደንቅ ይችላል ያምላክ መገረዝ ማለት ነው is amazing ግን ሰው ሆኗል ገብቷል that is culture ነው ይወል ከኛ ጋር የፈጠረው አንድነት ላዕላዊ ብቻ አይደለም ያፍንጫና የአይን አንድነት ብቻ አይደለም የባህል አንድነትም ጭምር ነው ገብቷል አባወለና ውስጣዊ ነው ሰው ማለት በነገራችን ላይ አፍንጫና አይን አይደለም is beyond that ሰው ካልቸር ያለው ፍጡር ነው የሲቪላይዜሽኑ ያርቆ ሐሳቢነቱ የነጻ ፈቃድ ባለቤትነቱን በተጨባጭ የሚያረጋግጠው የምንረዳው through his culture ነው ዊዝደሙን የምንረዳው through his culture ነው ክርስቶስ ኢየሱስ በዚህ ውስጥ ኖሮ ነው ያለፈው ካልን ካልቸርን የምትጠየፍ ክርስትና ፈጽሞ የለንምና ባህልና ክርስትና ተስማምተውና ተፈቃቅደው መሄድ የሚችሉ ናቸው ከኃጢያት በስተቀር አመሰግናለሁ በጣም አሪፍ ነገር ነው የገለጽክልኝ ምናልባት ሰዓታችን እየሄደ ስለሆነና ስላንተ በብዛት በማህበራዊ ሚዲያና በተለያዩ አካባቢዎች ሳይ የተለያየ የመጋጨት ሰዎች ያለ መስማማት ብዙ አይዲያዎች ይነሳሉ ምክንያቱም ህዝቡ ከሚያስበው ወይም ደግሞ ሴት ከተደረገው ወይም ደግሞ የሆነ አካል ያ ሐሳብ ዶሚኔት ያደረገው ሐሳብ ከሚያስበው አካል ውጪ ካሰብክ ትክክል አይደለም ተብሎ ስለሚታሰብ ይመስለኛል ምክንያቱም ሌሎች ዓለማት ላይ ያሉ ተጽዕኖ ፈጣሪ ግለሰቦችና ሰዎች ናቸው ዓለምን የቀየሯት ህብረተሰቡ ከሚያስበው ወጣ ብለው በማሰብ ከዛ ባለፈ በመመራመር በመጠየቅ ስለዚህ እስቲ እንደው ዝም ብለህ ስታስብ በፌስቡክ በማህበራዊ ሚዲያ በተለያየ ቦታ በሚዲያም ሊሆን ይችላል ለምንድነው እንዲማይረዱት እኔ እኮ ያሰብኩ ያለሁት እንዲ ነው ወይ ደግሞ መታሰብ ያለበትና መረዳዳት ለአንድነታችንም አብሮ ለመኖርም የምትፈልገው ነገር ለመገንባትም እንዲ መሆን አለበት ከሃይማኖት ሊሆን ይችላል ከፖለቲካ ሊሆን ይችላል ከጋንጻር ሊሆን ይችላል ከባህል አንጻር ሊሆን ይችላል እንደው ይሄን ነገር ብለው የምትለው ነገር በቃ ቅር የሚለው ሁሌ ውስጥህን እንዲ ብንረዳ ወይ ሰው እንዲ ቢረዳኝ አካይዳችን እንዲ ቢሆን ማስተላለፍ የምትፈልገው ነገር ካለ እኔ ብዙ ጊዜ በአንድ ተገቢ አይደለም ብዬ የማስበው ነገር የሆነ ቡድን ወይም የሆነ ግለሰብ በአንድ ነገር ላይ እርሱ ብቻ ተቆርቋሪ እንደሆነና እርሱ ብቻ መፍትሄ እንደሆነ አድርጎ ማሰብ አይኖርበትም አሁን እኛ ሀገር ላይ ያለው አንዱ ችግር የሐሳብ ሞኖፖሊ አለኝ ብለው የሚያስቡ ግለሰቦች ወይም ቡድኖች አሉ አሁን ኑረድና የለም የሐሳብ ሞኖፖሊ ይልቁንም የሐሳብ አማራጮች plurality of views አሉ plurality of views ካሉ እኔ የኔ ቪው የማንንም እንዲበልጥ አልፈልግም
ምክንያታዊ ሆኖ ካገኙት መቀበል ይችላል ስለዚህ አሁን መስተካከል አለበት ብዬ ማስበው እኔ ይሄ የሐሳብ ሞኖፖሊ አለኝ ብሎ ከማሰብ ወረድ እንበልና ከዛ በኋላ በእርግጠኝነት መስማማት እንችላለን ብዬ አስባለሁ ለቤተ ክርስቲያንም ከሆነ እኔ ብቻ ነኝ የምጨነቀው ብሎ ማሰብ ተገቢ አይደለም በነገራችን ላይ ማለት ነው በነገራችን ላይ እግዚአብሔር ከፈለገ ለአብርሃም ከነዚህ ድንጋይ ልጆች ሊያስነሳለት ይችላል ፍሪሳውያኑ እነሱ ብቻ ለሙሴ ሕግና ሥርዓት እንደሚቀኑና እነሱ ብቻ እግዚአብሔርን እንደሚያውቁ አድርገው ሲያስቡ የቢታንያ ሕፃናት ክርስቶስን ሲያመሰግኑት በሚቃወሙበት ጊዜ ጌታ ኢየሱስ ክርስቶስ ምንድነው ያላቸው እግዚአብሔር ለአብርሃም ከነዚህ ድንጋይ ልጆች ሊያስነሳለት ይችላል አላቸው ስለዚህ እኛ ብቻ ሐሳቢ ነን ብለን ነገሮችን በሞኖፖሊ የምንይዝበት አካሄድ ተገቢ አይደለም ነው ስለዚህ ለሌሎቹ ምን ማድረግ መቻል አለብን እድሎችን መፍጠር መቻል አለብን ሌሎችም ለእግዚአብሔር ያላቸውን ሐሳብ ለእግዚአብሔር ያላቸውን ቅናት ለእግዚአብሔር ያላቸውን ፍቅር እንዲገልጹ እድል መሰጠት መቻል አለበት አሁን እኛ ሀገር በጣም ያጣን ያለነው ነገር ይሄ ነው ለቤተ ክርስቲያን ለመቆርቆር በሆነ የፖለቲካ ቪው ውስጥ መምጣት መቻል አለበት በሆነ ፍልስፍና ውስጥ መምጣት መቻል አለበት አይደለም ባስተምሮ እንመዛዘን የቤተ ክርስቲያን አስተምሮ አለ ከዛ አስተምሮ ዲቤት ካደረኩኝ ለምን እዛ ላይ አይተኮርም ስለዚህ በጣም አንዱ መስተካከል አለበት የምንለው የሐሳብ ሞኖፖሊ እኔ ጋር ብቻ ነው ያለው ብሎ ማሰብ ሁለተኛው ይሄ የኦርዲነሪ አወራር ሊሆን ይችላል ፈርቅ ይዘን ሐሳቦችን አናስብ ፈርቅ ይዘን ቀላል ነገር ላንሳለ ይሁዳ ከክርስቶስ ደቀ መዛሙርት ውስጥ አንዱ ነው የ300 ዲናር ያልባስጥሮስ ሽቶ ተቀበዋለች ሰብራው እንግዲህ በዛ ዘመን 300 ዲናር በጣም ትልቅ ገንዘብ ይሆናል ብዬ ነው ማስበው እጅግ በጣም ማለት ነው እና ስትቀባው ይሁዳ ደነገጠ ከ110 ያገኝ ነበር ይሁዳ ሽቱ ባይቀባና ቢሸጥ ኖሮ ከሚገኘው ገቢ ከ110 ስለሚያገኝ ምን አለ ይህ ሽቱ ተሽጦ ለድሆች ቢሰጥ በሰማይ ዋጋ አለው አለ አሁን እና ሀይላሚካኤልም ሆኑ እነ አንቶኒ የሚያነሱትን ሐሳብ የሚቃወሙ ሰዎች ገቢያቸው ስለቀረባቸው ነው ወይም ደግሞ የሚፈልጉት የፖለቲካ ሪዮት ዓለም ስኬቱ ስለደበዘዘ ነው አንዳንድ ጊዜ ምን ታረጋለ መሰለ የቤተ ክርስቲያኒቱ ዓላማም ባይሆን ቤተ ክርስቲያኒቱ የምታገለግልበት መንገድ ለኔ ፖለቲካ መንገድ በመልክ ይጠቅመኛል ብለ ስሌት ውስጥ ገባል የማይጠቅም ከሆነ ያ ነገር ምን ፍቅርና ይሆናል ለምሳሌ የኦሮሚያ ቤተ ክህነት መቋቋም ኢትዮጵያ አንድ ቋንቋ ብቻ መናገር አለባት ብሎ ለሚያስቡት ላይ ጠቅማቸው ይችላል እኛ ግን እነሱ ልንጎዳቸው የኦሮሚያን ቤተ ክህነት አናቋቁም የኦሮሚያ ቤተ ክህነት ደግሞ አለመቋቋም ኢትዮጵያ ብዙ ቋንቋ መናገር አለባት ብሎ ለሚያስቡት ደግሞ አይጠቅማቸው እኛ እነዚህ ሰዎች ለማስደሰትም ስንል የኦሮሚያ ቤተ ክህነትን አናቋቁም ግን ሰዎች በዚህ ስሌት ነው የሚያዩ ልክ ይመጡና በመልክ ያስቀጥልኛል ያ የኔ ፖለቲካ ቪው እንዴት ሊቀጥል ይችላል ብሎ ያስቡና ከዛ በኋላ የኦሮሚያ ቤተ ክህነት መቋቋም ያቺን እነሱ የሚያስቧትን ልሙጥ ኢትዮጵያ የማያሻግር ከሆነ በቃ አንተ ሙሉ በሙሉ ወንጀለኛ ነህ ማለት ነው እና እንደ ይሁዳ ሌላ ኮምፕሌን ያቀርባሉ ስለ ድሆች ያዘኑ መስሎ ማለት ነው ስለ ሀገር ያዘኑ መስሎ ለምሳሌ ብዙ ቋንቋ ሲነገር ኢትዮጵያ እኮ በቃ ትፈርሳለች ሀገራችን እኮ አበቃላት ይሄ እኮ ጸረ ቤተ ክርስቲያን ነው የቤተ ክርስቲያን አንድነት እኮ እንዲሆናል ይሏል በት ኖት ይሁዳ ይሄ አይደለም ያሳዘነው ጉዳዩ አይደለም እሱ ዳ በላ አልበላ ይሁዳ እንደማይጨነቅ ክርስቶስ በጥያቄው አሳይቶ በንግግሩ ነገር በመልሱ አሳይቶታል ምንድነው ያለው መሰለህ ድሆች ሁሉ ጊዜ ከናንተ ጋር ናቸው አላቸው that means ዛሬ እኔ 300 ብር ያልባስጥሮስ ሽቶ ስቀባ ነው ወይ ቢታይ የኢትዮጵያ አንድነት የሚታያቸው እነሱ የኦሮሚያ ቤተ ክህነት ሲቋቋም ነው ወይ እንዴ ለዘመናት እኮ ይቺን ሀገር የመምራትም እድል ያገኙ ሐሳብም የመስጠት እድል ያገኙ የመጻፍም እድል ያገኙ ሰዎች የኦሮሚያ ቤተ ክህነት ሲቋቋም ነው ወይ ኢትዮጵያ የምትፈርሰው ኦሮሞ በኦሮሚያ ሲናገር ነው ወይ ኢትዮጵያ የምትፈርሰው ኦሮሞ በኦሮሚያ ሲቀድስ ነው ወይ ኢትዮጵያ የምትፈርሰው ይሄ የይሁዳ መልስ ነው ፈርቅ ይዘን አናውራ በትክክል ለድሆች አዝነን ከሆነ ይሁን እኔ በትክክል ለሀገር ታዝኖ ከሆነ እኮ አንድ ቋንቋን በመናገሩ ሀገር ትተርፋለች ብሎ የሚያስብ ሰው ካለ ደስ ይለኛል እኔ በትክክል በንጹህ ሊና ማለት ነው ግን ኦሮሞ ቋንቋው ሲጠፋ ነው ወይ ኢትዮጵያ የምትቀጥለው ማንነቱ ሲጠፋ ነው ወይም ደግሞ ቤተክርስቲያን ውስጥ የኦሮሞ ጳጳስ ሳይበዛ ሲቀር ነው ኢትዮጵያ የምትቀጥለው is ሎጂካል ገብቷል አባባሌ ከምን እንጀምር እሺ ኢትዮጵያን ለማስቀጠል ኢትዮጵያ አንድ ቋንቋ ትናገር እሰየው እሺ ምን ይሁን በምን መስፈርት
ይሄ ነው አሁን እዚህ ጋር ምን ወስደው ፍትሃዊ የሆነ ውሳኔ ነው በነገራችን ላይ ማለት እኩል ሊወዳደሩ የሚችሉ ቋንቋዎች አሉ እኩል ሊወዳደሩ የሚችሉ ባህሎች አሉ እኩል ሊወዳደሩ የሚችሉ ማንነቶች አሉ በዚህ ሀገር እሺ ከምን እንጀምር ይሄን ጥያቄ በአግባቡ መመለስ ካልቻልክ ለሁሉም ፍትሃዊ የሆነ ክፍል ነው መደረግ ያለበት በሁሉም ቋንቋ መገልገል አለበት ብለህ ነው እንጂ መወሰን ያለብህ አሊያ መፍትሄ ሊሆን የማይችለው ነገር በተለይ ውስጥ ካለው ክፋትና ሴራ ጋር አያይዘ ምትሞግት ከሆነ አንፌር ለዚህ አሁን ሲቲዩዋን ማመስገኑ ይሻል ነበር በዛ እይታ እንጂ በዛ ሰዓት ለድሃ ማዘኑ ተገቢ አይሆንም ሌላ የከሳሽነት ሚና ምንችለውን ከማድረግ ይልቅ ሰው የሆነ ነገር ሲያደርግ ልክ ልጆች ሆነን በጀምር ስንጫወት በጣም መጫወት የማይችሉ አካላት ቃጤ ነው የሚጠብቁትና ቃጤ ሲነ ቃጤ ይሉሃል ፕሮባብሊ ላይ ገባ ይችላል በጀምር ተረስቶ ሊሆን ይችላል አንተ ጊዜ ወይም ደግሞ ካርታ ሲጫወቱ በጣም ምርጥ ጫወታ ከመጫወት ይልቅ በራ ለማለት በጣም ዝግጁ የሆኑ ሰዎች አሉ ያ አይደለም ለምን የራሱን ኮንትሪቢዩሽን ኮንትሪቢዩት ያደርጋል አንዳንዶች በእኛ ለምን አልተሰራም ጥያቄያቸው እኛ የተከሰሱ ያክል ይሰማቸዋል እኛ በኦሮሚያ ይገልገል ስንል እነሱ ለዘመናት ማስተዳደሩ ላይ ሆነው ለዘመናት እድል አግኝተው ያላመጡትን ነገር ሲመጣ እነሱ የሚከሰሱ የሚጠሉ የሚወቀሱ የሚመስላቸው አካላት አሉ እነዚህ ሰዎች ብልጥ ቢሆኑ ኖሮ ይሄንን ሐሳብ ቅዱስ ሐሳብ ነውና ተቀብለው ተቀላቅለው አብሮ መሄድ ይችላሉና የከሳሽነት አሁንም እንዲሁም ማነሳለ ስታመነዝር አገኘናት የተባለች ሴት አለች እና ይቺው ሴት ናት በነገራችን ላይ ማለት ነውና ምን ይላሉ ምን ተታረጋያችኋት ይላችኋል ጌታ ስታመነዝር አገኘናት ይሉታል ከዛ ጌታ ምንድነው የሚላት ከናንተ ኃጢያት የሌለው ቢኖር ይውቀራት ከዛ በኋላ ቀና ስትል የሉም ከሳሾችሽ ወዴት ሄዱ የሉም ከሳሾችሽ ወዴት አሉ ይላታል ሶ የሚከሱን አካላት ከጥቂት ጊዜያት በኋላ ወዴት አሉ ምንልበት ጊዜ እንደሚመጣ እኔ በጣም ተስፋ አለኝ ስለዚህ ለነዛ ሰዎች የዛችን ሴት ኃጢያት ከማናር ይልቅ ማየት የነበረባቸው የራሳቸውን ክፍተት የራሳቸውን ግድፈት የራሳቸውን ችግር ነው ይሄንን ስራ እንስራ ስንል አሁንም ከፍጹምነት አይደለም እየጀመርን ያለ ነው ድክመት ሊኖርብን ይችላል ጉድለት ሊኖርብን ይችላል ከክሱ ይልቅ የሚሻለን ኮንስትራክት የሚያደርገንን ለቤተክርስቲያን የሚጠቅመንን ነገር በጠረጴዛ ዙሪያ በተሻለ መልኩ ብንወያይ ደግሞ ተሻለ ጥቅም እናመጣለን ብዬ አስባለሁ አመሰግናለሁ እንግዲህ ክቡራን ተመልካቾቻችን የዛሬው ፕሮግራማችን በዚሁ ተጠናቋል ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሰናይ ሳምንት